ረጅም ዕድሜ በጤንነት ለመኖር የሚረዱን አራት ምግቦችን የምናይ ሲሆን የአራቱ ምግቦች አጠቃቀም ያወሳሰድ መጠናቸውን ለምን ያህል ጊዜ እንወስዳቸዋለን የሚሉትን መረጃዎች እናካፍላችኋለን። ሰብስክራይብ ላይክ ሼር ማድረግ ቪዲዮውን ለመረዳት እስከ ፍጻሜው መመልከት ይኖርባችኋል። ለረጅም ዕድሜ በጤንነት ለመኖር ከሚያስፈልጉ አራት ምግቦች ውስጥ አንደኛ ደረጃ የሚገኘው አረንጓዴ ቅጠል ያላቸውን አትክልቶች መመገብ ነው። በዚህ ግሩፕም ቆስታ ካሊንና ስዊስ ቻርድን ያጠቃልላል። አረንጓዴ ቅጠል ያላቸው አትክልቶች በጤንነት ረጅም ዕድሜ እንድንኖር የሚያስችሉ ቀዳሚ ምግቦች ናቸው። ይህም ብቃታቸው አንደኛ ከፍተኛ የኒውትሪየንት መጠን ስላላቸው ነው። እነዚህ አትክልቶች ጸረ ኦክሲደንቶችን፣ ቫይታሚኖችን ማለትም እንደ ቫይታሚን ኤ፣ ሲ፣ ኢ እና ቫይታሚን ኬ መያዛቸው፣ ሚነራሎችን እንደ አይረን፣ ካልሲየም፣ ፖታሲየም በከፍተኛ መጠን በመያዛቸው ለዚህ ጥቅም ይውላሉ። ለአጥንት ጤናና ለበሽታ የመከላከል አቅም ይረዳሉ። ጸረ ኦክሲደንቶችን በመያዛቸው ብግነትን ይቀንሳሉ። ለተለያዩ በሽታዎች የመጋለጥ አቅምን ይቀንሳሉ። ቃጫን በመያዛቸው ለምግብ ስርዓተ ልመት አካላት ጤና፣ የደም ስኳር መጠን ለማመጣጠን ይረዳሉ። ከልብ ጤና አንፃር ከፍተኛ የሆነ ዲያተሪ ናይትሪንት በመያዛቸው ለምሳሌ እንደ ቆስጣ ያሉ የደም ግፊትን ይቀንሳሉ። የደም ስር ቧንቧ ጥበትን ይከላከላሉ። የደም ቧንቧዎችን የመሰረቱትን ህዋሳትን ተግባር ይጨምራሉ። ካንሰርን ከመከላከል አንፃር በአትክልቶች የሚገኙ ጸረ ኦክሲደንቶችና ፋይቶኬሚካል የኦክሲዳቲቭ ጭንቀትን በመቀነስ ብግነትን በመቀነስ ለካንሰር መጋለጥን ይከላከላሉ። ከአንጎል ጤና አንፃር እነዚህ አትክልቶች እንደ ፎሌት፣ ቫይታሚን ኬ፣ ቤታ ካሮቲን በመያዛቸው አዘውትረን ስንመገባቸው የአእምሮ ብቃት መቀነስን ወይም ኮግኒቲቭ ዲክላይን ይከላከላሉ ወይም ያዘገያሉ። እነዚህ አትክልቶችን በቀን መውሰድ ያለብን በጥሬያቸው ከሆነ እስከ 2 ካፕ ድረስ፣ በስለው ከሆነ እስከ 1 ካፕ ድረስ ይሆናል። 1 ካፕ በጥሬው ማለት ጣቶቻችን ዘርዘር አድርገን በአንድ እጃችን የሞላ ማለት ነው። በሳምንት 3ቱን ማግኘት ይኖርብናል። ላይክ ቆስታ፣ ካሊና ስዊስ ቻርድ ማለት ነው። በሳምንት ለምሳሌ ቆስታን ከ3 እስከ 4 ካፕ፣ ካሊን ከ3 እስከ 4 ካፕ፣ ስዊስ ቻርድን ከ2 እስከ 3 ካፕ መውሰድ ይኖርብናል። አሁን የተመለከትናቸው ምግቦች ከሚከተሉ ጠቃሚ ምግቦች ጋር መውሰድ ይኖርብናል። በመክሰስ ሰዓት ከእርጎ ጋር፣ በቁርስ ሰዓት ከእንቁላል ጋር፣ በሳላድ መልክ ከወይራ ዘይት ጋር፣ ለፍላቨሩ ከሎሚ ጋር፣ ለአትክልቶችና አሳዎች ከነጭ ሽንኩርት ጋር። በሁለተኛ ደረጃ የሚገኘው ቤሪዎችን መመገብ ነው። በዚህ ግሩፕ ውስጥ የሚገኙት ብሉቤሪ፣ ስትሮበሪ እና ራስቤሪዎች ናቸው። ቤሪዎችን አዘውትሮ መመገብ ለረጅም ዕድሜ በጤንነት ለመኖር ይጠቅማሉ። ምክንያቱም ቤሪዎች የጸረ ኦክሲደንት መገኛ ቁንጮ ናቸው። አንቲኦክሲደንት ፓወርሃውስ በመባል ይታወቃሉ። እርጅናን፣ የህዋሳት ጉዳትን አጥብቀው ይዋጋሉ። ቤሪዎች አንቶሲያኒን የሚባል ጸረ ኦክሲደንት በመያዛቸው የኦክሲዳቲቭ ጭንቀትንና ብግነትን ይዋጋሉ። ስለሆነም ያለ ጊዜ እርጅና፣ ስር የሰደዱ በሽታዎችን ከመፈጠር ይከላከላሉ። ሁለተኛ ከፍተኛ ፋይበር በመያዛቸው ለምግብ ስርዓተ ልመትና ለልብ ጤና ይጠቅማሉ። ሶስተኛ ለአንጎል ጤና ተግባር የማስታወስ አቅምን የሚጨምሩ ኮምፓውንዶችን በመያዛቸው ነው። ለምሳሌ የልብ ጤናን ስናይ ከፍተኛ የሆነ ፋይበር፣ ፖታሲየም፣ ፎሌት፣ ቫይታሚን ሲ፣ ፋይቶኒውትሪየንትስ በመያዛቸው ለልብ ጤና ይረዳሉ። ይህም የመጥፎ የኮሌስትሮል መጠንን በመቀነስ የደም ቧንቧ ተግባርን በመጨመር ይሆናል። ለአንጎል ጤና በቤሪዎች ውስጥ ያለው ጸረ ኦክሲደንት የአንጎልን እርጅናን ያዘገያል። ኒውሮኖችን ከኦክሲዳቲቭ ጥቃት በመከላከል የማስታወስ አቅምን ይጨምራል። ለስኳር በሽታ ቁጥጥር የሚጠቅማሉ። ቤሪዎች ከፍተኛ የሆነ ግላይሴሚክ ኢንዴክስ ስላላቸው፣ ከፍተኛ ፋይበር ስላላቸው የደም የስኳር መጠንን ያመጣጥናሉ። የኢንሱሊን ምላሽንም ይጨምራሉ፣ ያሻሽላሉ። በእነዚህ ምክንያቶች ቤሪዎች ለረጅም ዕድሜ በጤንነት ለመኖር የሚጠቅሙ ሲሆን አጠቃቀምና መጠናቸውም እንደሚከተለው ቀርቧል። እነዚህ 3 ቤሪዎችን በየቀኑ ከግማሽ እስከ 1 ካፕ ድረስ መመገብ ያስፈልጋል። በሳምንት ደግሞ 3ቱንም ቤሪዎች መጠቀም አለብን። ከ3ቱም ቤሪዎች 1 ካፕ 3 ካፕ በሳምንት ውስጥ መውሰድ ይጠበቅብናል። አጠቃቀማቸውም ቤሪዎችን ከእርጎ ጋር፣ ከአጃ ሾርባና ከስሙዚ ጋር በመቀላቀል መውሰድ ያስፈልጋል። በሶስተኛ ደረጃ የሚገኘው የሰቦ አሳዎች ናቸው። በዚህ ግሩፕ ሳልሞንን፣ ሳርዲንንና መርክል አሳንን ያካትታል። የሰቦ አሳዎችን አዘውትሮ መመገብ ለረጅም ዕድሜ እንድንኖር የሚያስችልበት ምክንያት በሚከተሉት ጥቅማቸው ነው። አንደኛ ከፍተኛ ኦሜጋ 3 ፋቲ አሲድን በመያዛቸው ነው። እነዚህ አሳዎች ከፍተኛ የሆነ ኦሜጋ 3 ፋቲ አሲድን በመያዛቸው የአንጎልን ጤና በመጠበቅ ብግነትን በመቀነስ የልብ በሽታ ተጋላጭነትን በመቀነስ ጤንነትን ይጠብቃሉ። ሁለተኛ ቫይታሚን ዲን ስለያዙ ነው። አሳ ቫይታሚን ዲን ከሚለግሱት ጥቂት ምግቦች ውስጥ በቀዳሚነት ይገኛል። በዚህ ምክንያት ለአጥንት ጤና፣ ሙድን ለማስተካከል፣ በሽታ የመከላከል አቅምን ወይም በሽታ የመከላከል አቅም ስርዓት እንዲጨምር ይረዳሉ። በሶስተኛ ደረጃ አሳዎች ከፍተኛ የሆነ ጥራቱን የጠበቀ የፕሮቲን መጠን ስለያዙ ለአንጎል ተግባር፣ ለጡንቻ ጤና ግንባታ ጥገና በእጅጉ ይረዳሉ። ሰው እድሜው እየገፋ በሚመጣበት ጊዜ እነዚህ ነገሮች በጣም ይረዱታል። ከልብ ጤና ጋር ተያይዞ የሰባ አሳዎች ወሳኝ ናቸው። አዘውትሮ መመገብ የልብ ጥቃት ወይም የልብ ስራ ማቆም፣ ስትሮክንና አርዝሚያን ይከላከላል። ይህም በደም ግፊትና በኮሌስትሮል ላይ ባላቸው አወንታዊ ጫና ነው። አጠቃቀምና መጠናቸውም
ለውጥ እንዲፈጠር ከፈለግን አሳዎችን በሳምንት ከ2 እስከ 3 ጊዜ መመገብ ይኖርብናል ከ3ቱ አሳዎች የተውጣጣ ቢሆን ጥሩ ነው ከ3ቱ አሳ በአንድ እጅ የሞላ ያክል አሳዎችን መመገብ ይኖርብናል አጠቃቀሙም ሳልሞንን ከወይራ ዘይት ጋር በመጥበስ ወይም በማዘጋጀት ሰርዲንን ከሳላድ ከሙሉ እህል ጋር አብሮ በመውሰድ ቱናንና ሳልሞንን ከአቮካዶ ጋር በሳላድ መልክ መውሰድ እንዲሁም ማክሬልን ከሩዝ ወይም ከፓስታ ጋር መመገብ ይኖርብናል በአራተኛ ደረጃ የሚገኘው ነቶችና ዘሮችን ያካትታል በዚህ ግሩፕ የሚካተቱት ዋልነት አልሞንድ ወይም ለውዝና ቻሲድና ተልባ ናቸው እነዚህ ነቶችና ዘሮች ረጅም እድሜ በጤና ለመኖር ይረዳሉ ለዚህ ምክንያት ደግሞ አንደኛ የልብ ጤናን የሚያስጠብቁ ብግነትን የሚቀንሱ ከፍተኛ ጤናማ ቅባቶች በመያዛቸው ነው ብግነት ብዙ ከእድሜ ጋር የተገናኙ በሽታዎች ይዳርገን ነበር ሁለተኛ ለምግብ ስርዓተ ልመት አካላት እና ለሌሎች አካላት ጤና የሚጠቅሙ ክብደትን የሚያመጣጡ ከፍተኛ ዲያተሪ ፋይበር ወይም ቃጫ የእጽዋት ፕሮቲን በመያዛቸው ነው ሶስተኛ የኦክሲዴቲቭ ጭንቀትንና እርጅናን የሚዋጉ ጸረ ኦክሲደንቶች በመያዛቸው ነው ኦክሲዴቲቭ ጭንቀቶች ከእድሜ ጋር የተገናኙ ለብዙ በሽታዎች ያጋልጡን ነበር ሌላው ነቶችና ዘሮች ሄልዚፋት በመያዛቸው ከፍተኛ የሆነ ሞኖአንሳቹሬትድ ቅባትና ፖሊአንሳቹሬትድ ቅባት ኦሜጋ 3 ፋቲ አሲድን ጨምሮ ይዘዋል እነዚህም የልብ ጤናን በማስጠበቅ ጤናማና ረጅም እድሜ እንዲኖር ይረዳሉ እዚህም በተጨማሪ ከፍተኛ የሆነ ንጥረ ነገር ወይም ኒውትሪየንት ዴንሲቲ በመያዛቸው ይሆናል ዘሮችና ነቶች በቫይታሚን ኢ ቫይታሚን ቢ6 ኒያሲን ፎሌት መያዛቸው እንዲሁም ማግኒዚየም ዚንክ አይረን ካልሲየም የመሳሰሉ ሚነራሎችን መያዛቸው አጠቃላይ የሰውነታችን ጤና እንዲጠበቅና ስር ለሰደዱ በሽታዎችን ወይም ክሮኒክ ዲዚዝ የመጋለጥ እድልን ይቀንሳሉ አጠቃቀምና መጠናቸውን ስንመለከት በየቀኑ ነቶችና ዘሮችን በአንድ እጃችን የሞላ ነቶችና ዘሮችን መጠቀም ይኖርብናል አጠቃቀም የተፈጨ አንድ ማንኪያ ተልባን ወይም ቻሲድን እርጎ ላይ ወይም ያጃ ሾርባ ላይ ወይም ስሙዚስ ላይ በመነስነስ ይሆናል በሳምንት 1 ካፕ ወይም በሁለት እጅ የሞላ ዋልነት 1 ካፕ አልሞንድ ግማሽ ካፕ ተልባን መጠቀም አለብን አሁን ያመጋገብ እቅድና አዘጋጀት ነግራችኋለሁ የመጀመሪያው ቀን ከቁርስ አንስቶ እስከ ራት እንዴት እንወስዳለን የሚለውን ስናይ ቁርስ ላይ ቤሪዎችና ነቶችን የቤሪና የነት ስሙዚ እንወስድ ያስፈልጋል የሶስቱም ቤሪዎች ቅልቅል 1 ካፕ አትክልቶችን ቆስጣን ወይም ካሊን ያዘ 1 የሾርባ ማንኪያ ቻ ወይም ተልባ 1 የሾርባ ማንኪያ አልሞንድ ወይም የዋልነት ቅቤ ከ1 ካፕ የአልሞንድ ወተት ወይም እርጎ ጋር በመቀላቀል መመገብ በዚሁ ቀን መክሰስ በአንድ እጅ የሞላ ዋልነትና አልሞንድ በሾርባ ማንኪያ ቻሲድ ወይም ተልባን መውሰድ ያስፈልጋል ምሳ ላይ ሳልሞንና አረንጓዴ ምግቦች መመገብ ነው 1 የተጠበሰ ሳልሞን 1 ካፕ አትክልቶች ቆስጣ ካሊ ወይም ስዊስ ቻርድን ያዙ ማለት ነው አሁን ካላቸው ላይ የወይራ ዘይትና የሎሚ ጁስ ጠብጠብ በማድረግ መመገብ ያስፈልጋል ራት ላይ ነሽንኩርት አትክልቶችንና ሳርዲንን መውሰድ ነው ለምሳሌ 1 ካፕ ስዊስ ቻርድ ወይም ካሊ ከወይራ ዘይት ጋርና ነሽንኩርት ጋር 1 የሳርዲን አሳ ወይም ማክሬል አሳ ግማሽ ካፕ የተጠበሰ ስኳር ድንች ጋር መመገብ ያስፈልጋል እንግዲህ ስር ነቀል ለውጥ እንዲያመጣ ከፈለግን በዚህ መልክ ለሳምንታት መውሰድ ያስፈልጋል ለምን ያህል ጊዜ ብንወስድ የተሻለ ነው የሚለውን ስናይ የመጀመሪያው ሾርት ተርም እንላቸው ከ1 እስከ 4 ዊክ መውሰድ ነው ሁለተኛው ሚዲየም ተርም እንላቸው ከ1 ወር እስከ 3 ወር ድረስ መውሰድ ነው የመጨረሻውና በቃ ስር ነቀል ነው ረጅም እድሜ የምንጎናጸፍበት ከ3 ወር በኋላ ድረስ ከወሰድ ነው ስር ነቀል ለውጦች እናገኛለን ማለት ነው ሾርት ተርም ወይም እስከ 4 ዊክ ድረስ ከወሰድ ነው አቅማችን ኃይላችን ይጨምራል የምግብ ስርዓተ ልመትን ያፋጥናል ብግነትን ይቀንሳል ቆዳችን ያማረ ይመጣል የልብ ጤንነትን መመለስ ይጀምራል ሚዲየም ተርም ወይም እስከ 1 ወር እስከ 3 ወር በሚወስድበት ጊዜ ግልጽ የሆነ የኮሌስትሮል መጠንንና የደም ግፊትን ማሻሻል ይኖራል የተሻለ ጭንቅላት ጤና ይኖራል በደንብ በሽታን የመከላከል አቅም መጨመርና ለአንዳንድ በሽታዎች የመጋለጥ እድል መቀነስ ይኖራል 3 ወር በላይ ከወሰዳችሁት ሌሎች ፋክተሮች እንዳሉ ሆነው ከ3 ወር በላይ አዘውትረን መመገብ የተረጋገጠ ቀጣይነት ያለው የልብ ጤና ስር ለሰደዱ በሽታዎች ወይም ክሮኒክ ዲዚዝ ላይክ ስኳር የልብ በሽታ ለካንሰሮች የመጋለጥ እድልን ይቀንሳል በጤና ለረጅም ጊዜ የመኖር እድልን በደንብ ይጨምራል ጠንካራ አጥንት የተስተካከለ ጤነኛ ጡንቻ ይኖረናል እድሜያችን ቢገፋም የማስታወስ አቅማችን ይጨምራል የአእምሮ ብቃታችን ባለበት ይቀጥላል እነዚህ ምግቦችን በዚህ መልክ መውሰድ ምናልባት የኢኮኖሚ ችግር ካልገጠመን በስተቀር ለረጅም እድሜና ለጤናማ ህይወት አገልግሎት በመዋል ረገድ ምንም ቅንጣት ጥርጥር የለኝም ሰብስክራይብ ሼር ላይክ ኮሜንት በማድረግ ለወደፊት ተሻለ ስራ አበረታቱን በእውነቱ ስላዳመጣችሁን ከልብ ያመሰግንን በሌላ ቪዲዮ በተለየ ጤና መረጃ እስክንገናኝ ሰላም ቆዩ ሰላማችሁ ይብዛም